በእውነቱ ነቢያት እነማን ናቸው? በእስልምና ዘንድ 25 ነቢያት አሉ። ከጥቂቱ በስተቀር ሁሉም በአይሁድ ቅዱሳት መጻሕፍት ውስጥ የሚገኙ ናቸው። እነርሱም አንደኛ አደም፣ በዕብራይስጡ አዳም በተለምዶም አዳም የሚባለው። ሁለተኛ ኢድሪስ፣ በዕብራይስጡ ሃኖኽ በተለምዶም ሄኖክ የሚባለው። ሶስተኛ ኑህ ወይም በዕብራይስጡ ኖዋህ በተለምዶም ኖህ የሚባለው ነው። አራተኛ ሁድ ወይም በዕብራይስጡ ኤቬር በተለምዶም ኤቦር የሚባለው ነው። አምስተኛ ሳሊህ፣ ይህ የአረብ ነቢይ ነው። ስድስተኛ ኢብራሂም ወይም በዕብራይስጡ አብርሃም የሚባለው ነው። ሰባተኛ ሉጥ ወይም በዕብራይስጥና በተለምዶ ሎጥ የሚባለው ነው። ስምንተኛ ኢስማኤል ወይም በዕብራይስጡ ይሽማኤል በተለምዶም እስማኤል የሚባለው ነው። ዘጠነኛ ኢስሐቅ ወይም በዕብራይስጡ ይስሐቅ በተለምዶም ይስሐቅ የሚባለው ነው። አስረኛ ያዕቆብ በዕብራይስጡ ያዕቆብ በተለምዶም ያዕቆብ የሚባለው ነው። 11ኛ ዩሱፍ ወይም በዕብራይስጡ እና በተለምዶ ዮሴፍ የሚባለው ነው። 12ኛ አዩብ ወይም በዕብራይስጡ ኢዮብ በተለምዶም ኢዮብ የሚባለው ነው። 13ኛ ሹዓይብ ወይም በዕብራይስጡ ይትሮ በተለምዶም ዮቶር የሚባለው ነው። 14ኛ ሙሳ ወይም በዕብራይስጡ ሞሼ በተለምዶም ሙሴ የሚባለው። 15ኛ ሃሩን ወይም በዕብራይስጡ አሃሮን በተለምዶም አሮን የሚባለው ነው። 16ኛ ዱል ኪፍል ወይም በዕብራይስጡ የሕዝቅኤል በተለምዶም ሕዝቅኤል የሚባለው ነው። 17ኛ ዳውድ ወይም በዕብራይስጡ ዳዊድ በተለምዶም ዳዊት የሚባለው ነው። 18ኛ ሱለይማን ወይም በዕብራይስጡ ሽሎሞ በተለምዶም ሰለሞን የሚባለው ነው። 19ኛ ኢልያስ ወይም በዕብራይስጡ ኤልያህ በተለምዶም ኤልያስ የሚባለው ነው። 20ኛ አልያሳ ወይም በዕብራይስጡ ኤሊሻዕ በተለምዶም ኤልሳዕ የሚባለው ነው። 21ኛ ዩኑስ ወይም በዕብራይስጡ ዮና በተለምዶም ዮናስ የሚባለው ነው። 22ኛ ዘከርያ ወይም በዕብራይስጡ ዘካርያ በተለምዶም ዘካርያስ የሚባለው ነው። 23ኛ ያሕያ ወይም በዕብራይስጡ ዮሐናን በተለምዶም መጥምቁ ዮሐንስ የሚባለው ነው። 24ኛ ዒሳ በዕብራይስጡ ይሆሹዓ በተለምዶም ኢየሱስ የሚባለው ነው። 25ኛና የመጨረሻው ሙሐመድ ነው። እስልምና እነዚህ 25ቱን ሰዎች የእስልምና ነቢያት ናቸው ብሎ ይቀበላል። አስተምህሯቸውን በሙሉ አንድ እንደሆነና በአረብኛ ቋንቋ አላህ የሚባለውን አምላክ እንደሰበኩ ያምናል። ይሁን እንጂ ከ25ቱ ውስጥ አረብኛ ቋንቋን የሚናገሩት ሁለቱ ሳሊህ እና ሙሐመድ ብቻ ናቸው። የተቀሩት በሙሉ አረብኛ ቋንቋን የማያውቁ ዕብራይስጥ ተናጋሪ ሰዎች ናቸው። ስለዚህ በሕይወት ዘመናቸው ሁሉ አላህ የሚባል አረባዊ ቋንቋ ያለውን አምላክ አልሰበኩም። ይልቁንም ከመጥምቁ ዮሐንስና ከኢየሱስ ውጪ አብዛኛዎቹ እስራኤላውያን የእስራኤል የቀድሞ አባቶች ከአምላክ ጋር የተነጋገሩትና አምላክን የሚጠሩት በዕብራይስጥ ቋንቋ በሚታወቅበት 7 የአምላክ ስሞች ነበር። 7ቱም የፈጣሪ ስሞች ዕብራይስጣዊ እንጂ አረባዊ አልነበሩም። እነዚህም ስሞች ዩድሄ፣ ዋውሄ፣ ኤሎሂም፣ አዶናይ፣ ኤል፣ ሻዳይ፣ ኤሎሃ እና ጽባዖት ናቸው። እስልምና ነቢያት ፈጣሪን አላህ ብለው ያውቁታል ሲለን ከቁርአን ውጪ የሚያቀርበው ሌላ ተጨባጭ ማስረጃ የለውም። እስልምና ለዚህ ዓለም የተዋወቀው ከ1400 ዓመታት በፊት ሲሆን ይሁድና ወይም ጁዳይዝም ደግሞ ከ3338 ዓመታት በፊት ነው። በዚህ ያለ እስልምና ለሞሼ ወይም ለሙሴ ከአምላክ የተሰጠው ቶራ ወይም ኦሪት በዕብራይስጥ ቋንቋ እንደነበር ያምናል። ከነቢያትም ብዙዎቹ ዕብራይስጥ ተናጋሪዎች እንደነበሩ አይክድም። ታዲያ አረብኛ የማይናገሩ ነቢያት እንዴት የአረብኛ መጠሪያ ያለውን አምላክ ሊያመልኩ ይችላሉ? መልሱ አይችሉም ነው። ዕብራይስጥ አምላክ ነቢያትን ያናገረበት ቋንቋ ከመሆኑ ባለፈም ነቢያት ትንቢታቸውን የተነበዩበትና ቅዱሳት መጻሕፍት የሚባሉት የተጻፉበት ቋንቋም ነው። ቶራ ወይም በአረቦች ዘንድ ተውራት ተብሎ የሚጠራው መጽሐፍ የተጻፈው በዕብራይስጥ ቋንቋ ነው። አረቦች ዘቡር ብለው የሚጠሩት የቴሂሊም ወይም በተለምዶ የዳዊት መዝሙር የሚባለው ቅዱስ መጽሐፍ በዕብራይስጥ ቋንቋ የተጻፈ ነው። የትንቢታት መጽሐፍትና የነቢያት ታሪክ በሙሉ የተጻፉት በዕብራይስጥ ቋንቋ ነው። ታዲያ ሙስሊሞች እነዚህን አረብኛ ቋንቋ የማይናገሩ ነቢያትን አላህን ያውቁታል አምልከውታልም ሲሉ ይዋሹናል፣ ያታልሉንም ይሞክራሉ። ነቢያት አላህን አምልከው ቢሆን ኖሮ ከላይ የተዘረዘሩትን 7 ዕብራይስጣዊ አምላክ ስሞችን በመጥራት ፈንታ በአረብኛ ቋንቋ አላህ እያሉ በጠሩ ነበር። ነገር ግን አንዳቸውም የማያውቁትን አምላክ አላህን ጠርተው አልተነበዩም፣ አልተናገሩም። ምክንያቱም አላህን አያውቁትምና።
አንዳንዶች አላህ ማለት ኤሎሂም ከሚለው ዕብራይስጣዊ አምላክ ስም ጋር ተቀራራቢ ነው ሲሉ ይሰማሉ። ቃሉ ተቀራራቢ ቢሆንም አላህ የሚለው አረባዊ የአምላክ ስም አሁንም ዕብራይስጣዊ ያልሆነና አንዳቸውም ነቢያት በሕይወት ዘመናቸው ያልተጠቀሙበት ስያሜ ነው። የእስራኤል ነቢያት ሁላቸው እርስ በርሳቸው የማይቃረኑ ናቸው። ሁሉም የሚግባቡት የዕብራይስጥ ቋንቋ አላቸው። የነቢያት ቋንቋም ዕብራይስጥ እንጂ አረብኛ አልነበረም። የነቢይነት አንዱ መስፈርትም ዕብራይስጥ ቋንቋን ማወቅ ነው። ዕብራይስጥ ቋንቋን የማይናገር ነቢይ አልነበረምና በዚህ መስፈርት ብቻ የሙሐመድ ነቢይነት ውድቅ ይሆናል። ሌላኛው ነቢያት ሁሉ በኦሪት ውስጥ በፈጣሪ የታዘዙትን ትእዛዞች ሁሉ የሚተገብሩና በእነዚያ ትእዛዞች የሚኖሩ ነበሩ። ከነቢያት አንዳቸውም የኦሪትን ትእዛዝ የሚቃረን አስተምህሮ ወይም ስራን አልሰሩም። አይሁድ ኢየሱስ ነቢይ አይደለም ብለው ከማይቀበሉበት አንዱ ምክንያት ኢየሱስ እንደ ነቢያት በኦሪት ትእዛዝ የማይሄድና የኦሪትን ትእዛዞች በመሻሩ ነው። ሙሐመድ ጋር ስንመጣ ደግሞ ሙሐመድ አሕዛብ እንደመሆኑ ወይም እስራኤላዊ ባለመሆኑ የኦሪትን ትእዛዞች አያውቃቸውም ነበር። ስለማያውቃቸውም በኦሪት ትእዛዞች አልኖርም። ያም ከነቢያት ጎራ አርቆ ያወጣዋል። ነቢያት ሁላቸውም የአምላክን ትእዛዞች የሚጠብቁ ነበሩና እነዚህ አምላክ ነቢያት እስራኤል በአምላክ የተመረጠ ሕዝብ እንደሆነና የኦሪት ትእዛዞችም የዘላለም ሕጎች እንደሆኑ እንዲሁም እነርሱ ካስተማሩት አምላክ ውጪም ሌላ አምላክ እንደሌለ አስተምረዋል። እስልምናን ካየን ደግሞ በአስተምህሮቱ ነቢያትን ከመቃረኑ ባሻገር ነቢያት ካስተዋወቁት አምላክ ውጪ አዲሱን አምላክ አላህን ያስተዋውቃል። ለምሳሌ የነቢያት አምላክ የሆነው ፈጣሪ አዶናይ ወይም ኤሎሂም ለነቢዩ ሞሼ ወይም በተለምዶ ሙሴ ለሚባለው ነቢይ በሰጠው ቶራ ወይም ተውራት ውስጥ ከ10ቱ ትእዛዞች ሁለቱ እንዲህ ይላሉ። አኖኺ አዶናይ ኤሎሄኻ አሸር ሆጽቲኻ መኤረጽ ሚጽራይም ሚቤት አበዲም ሎ ይልየ ለኻ ኤሎሂም አኸሪም አልፈናይ። ይህ በቀጥታ ሲተረጎም ከግብፅ ምድር ከባርነት ቤት ያወጣሁህ እኔ ሐሼም ነኝ፣ ፊቴ ላይ ሌሎች አምላኮች ለአንተ አይሁን ማለት ነው። እስልምና እውነተኛ ሃይማኖት ቢሆን ኖሮ የሚያመልከው አምላክ የእስራኤሎችን ከግብፅ ምድር ከባርነት ቤት ያወጣውን የእስራኤልን አምላክ የነቢያትን አምላክ ሐሼምን እንጂ አላህን አልነበረም። ምክንያቱም ሐሼም እስራኤሎች አላህንና ኢየሱስን እንዳያመልኩ በቶራ ወይም በኦሪት ሌሎች አምላኮች ለአንተ አይሁን ሲል አዟቸዋል። ስለዚህ እስራኤሎች ዛሬም ድረስ አላህንና ኢየሱስን አምላክ አድርገው አይቀበሉም። ምክንያቱም አላህና ኢየሱስ ሌሎች አምላኮች ከሚባለው ጎራ ውስጥ ስለሚገቡ ነው። አንዳንዶች አላህ ማለት እኮ አምላክ ማለት ነው፣ የዕብራይስጡን አምላካዊ ስም የሆነውን ኤሎሂምን አላህ ብለን ብንተረጉመውስ ምን ችግር አለው ይላሉ። አምላካዊ የሆኑ ስሞችን በሙሉ ሌላው ሕዝብ በሚያውቁ ቋንቋ መተርጎም እጅግ አደገኛ ነው። ምክንያቱም የእስራኤልን አምላክን ስም የሚቀይርና የእስራኤልን አምላክ ማንነት በሌላ አምላክ ስለሚተካ ነው። ዕብራይስጣዊውን የእስራኤልን አምላክ ስም አረባዊ በሆነ ስም በአላህ መተካት ሙሐመድ ለፈጠረው አዲስ ሃይማኖት ያጋልጣል። ምክንያቱም ሙሐመድ አላህ የሚለውን አረባዊ ስም ለዓለም ከማስተዋወቁ በፊት በነቢያት ዘንድ የሚታወቅ ስም አልነበረምና። ስለዚህ አላህ በሙሐመድ አማካኝነት የተፈጠረ አዲስ አረባዊ አምላክ ስም ሲሆን በነቢያት ዘንድ ፈጽሞ ያልታወቀ እንግዳ ስም ነው። ነቢያት አላህን ሰብከውታል፣ ማለትም ነቢያት ዋቃ የሚባል አምላክን ያውቁ ነበር እንደማለት ነው። እግዚአብሔር የሚለው ስምም እንዲሁ በነቢያት ዘንድ አይታወቅም። የቅዱስ መጽሐፍ ተርጓሚዎች ኤሎሂም፣ አዶናይ፣ ሐሼም የሚባሉትን ዕብራይስጣዊ አምላካዊ ስሞች ግዕዛዊ በነበረው የአገሬው ሕዝብ ቋንቋ በራሳቸው ፈቃድ ተረጎሙት እንጂ የእስራኤል አምላክ እግዚአብሔር የተባለ ግዕዛዊ ስም የለውም። ነቢያት የሚያውቁት አምላክ የእስራኤልን አምላክ ሐሼምን እንጂ የአረብ አምላክን አላህን አይደለም። የእስራኤል አምላክ በነቢዩ ኢሻዕያ በኩል ስሙን ነግሮናል። በኢሻዕያ መጽሐፍ በምዕራፍ 42 ቁጥር 8 ላይ በዕብራይስጥ ቋንቋ አኒ አዶናይ ሁ ሽሚ ወኸቦዲ ለአኼር ሎ ኤቴን ወተሂለቲ ለፕሽሊም ይላል። በቀጥታ ሲተረጎም እኔ ሐሼም ነኝ፣ እርሱ ስሜ ነው፣ ክብሬንም ለሌላ ምስጋናዬንም ለቅሩጾች አልሰጥም ማለት ነው። የእስራኤል አምላክ ክብሩን ለሌላ ለማንም እንደማይሰጥ በግልጽ ተናግሯል። ይህ ማለት አላህ ወይም ኢየሱስ የሐሼምን ክብር መውሰድ አይችሉም ማለት ነው። በእርግጥም ነቢያት አላህን አልሰበኩም፣ አላህንም ፈጽሞ አያውቁትም።